ሰላም እንዴት ናችሁ? እኔም መፖሰቴን አላቆምም እናንተም አለማየታችሁንና ሰብስክራይብ አለማድረጋችሁን እንዳታቆሙ ማለት ነው። ተስፋ አልቆርጥም። አንድ ቀን ያው ፌመስ ሆናለሁ ብዬ እገምታለሁ። ዛሬ ይዤላችሁ የመጣሁት የአዚፋ አሰራር ነው እና በሀገራችን በጾም ወቅት ብዙ ጊዜ የሚሰራ ምግብ ነው። የሚያስፈልገን ግብአት ደግሞ ድፍን ምስርና ሰናፍጭ ነው። ያያችሁት መጀመሪያ ድፍን ምስሩን ካጠብኩኝ በኋላ ቀቀልኩት ማለት ነው። በደንብ መቀቀል አለበት። ከዛ ሲበስልልኝ እንደዚህ በብርጭቆ ፈጨዋለሁ። ሁሉንም በደንብ ከፈጨነው በኋላ እዚህ ጋር ሽንኩርት እንጨምራለን፣ ደቃቅ ሽንኩርት። ከዛ ከላይ ቃሪያ እንጨምርበታለን። ነጭ ሽንኩርትና ዝንጅብል በደንብ የተፈጨ እንጨምራለን። አለመጨመርም ትችላላችሁ ካልፈለጋችሁ። ይሄ ሎሚ ነው። ከዛ ዘይቱን ወይም ኦሊቫ ኦይል ነው የጨመርኩበት። ጨውና ሰናፍጩን ጨምሬ በደንብ ነው ያዋሃድኩት። ይሄ ሰናፍጩ ነው። በደንብ ካዋሃዳችሁት በኋላ ለአንድ ለ30 ደቂቃ ፍሪጅ ውስጥ አስቀምጡት። ቀዝቀዝ ሲል ይበልጥ ጣዕሙ ይወጣል ማለት ነው። ሞክሩት፣ በጣም ነው የምትወዱት። ደግሞ በዛ ላይ በጣም ቀላል ነው። በ20 ደቂቃ ውስጥ ሰርተን የምንጨርሰው ምግብ ነው። በጣም ነው የሚጣፍጠው እና ያባላል ደግሞ። እንጀራ መብላት የምትፈልጉ ሰዎች እንደዚህ በደንብ እያቃጠላችሁ ማለት ነው ያባላል። ሞክሩት፣ እኔ ወድጄዋለሁ። እና ደግሞ ሰብስክራይብ አድርጉ እንጂ